እና ደግሞ ነቢዩ መሐመድም ታሪካቸው አለ። በታሪክ በቁርአን ታሪክ ላይ የተሻለ ታምራትም ከአወላለድ ጀምሮ ከአኗኗር ጀምሮ እንዲሁም መጨረሻቸውን ስናይ የቱ ይበልጣል በነቢይነት ደረጃ ማለት ነው? ሁለቱም መልስልኝና። በጣም ጥሩ። እንግዲህ የቁርአን መሰረቱ ማን ነው? መጽሐፍ ቅዱስ መሰረቱ ማን ነው የሚለው ይቀድማል። የቁርአን መሰረቱ ራሱ ፈጣሪ አምላክ አላህ ሱብሓነሁ ወተዓላ ነው። ገብቶሃል? የመጽሐፍ ቅዱስ ጸሐፊ መሰረቱ ማን ናቸው ከተባለ የጻፉት ሰዎች እንደሆኑ ይናገራሉ ራሳቸው። ሉቃስ እኔ ልጽፍ ሆኖ ታየኝ ጻፍኩኝ እያለ ይናገራል። ቁርአንስ እዚህ ጋር ላቋርጠና ጊዜው መጀመሪያ የተጻፈው ማን ነው? ከቁርአንና ከመጽሐፍ ቅዱስ ይቅርታ፣ አዳምጠኝ። እሺ ከጻፈው በፊት የቃሉ ባለቤት ማን ነው የሚለው ቀዳሚ ነው። ገብቶሃል አይደለ? ጸሐፊዎቹ እነዚያ የተወሰነ ጊዜ ላይ ናቸው። ስለዚያ ሳይሆን ማወቅ ያለ የቃሉ ባለቤት ማን ነው የሚለው ቀዳሚ ነው። የቃሉ ባለቤት ማን ነው ቁርአን ተናጋሪው ከተባለ ራሱ አምላክ ነው። አምላክ ደግሞ ጊዜ ገደብ የለውም። ገብቶሃል አይደለ? እውቀቱም ልክ እንዲሁ ጊዜ ገደብ የለውም፣ ከእርሱ ከባህሪው ነውና። القرآن علم الله سبحانه وتعالى، وعلمه سبحانه وتعالى أزلي معه، لأن الله سبحانه وتعالى متصف بصفة العلم، فصفاته عز وجل أزلية وأبدية كذلك. يعني القرآن كما أملك الله سبحانه وتعالى أوقته دقمو بزياوية يدلنا كأرسو كباهري ونو باهري ودقمو كجزي وعلا ميمت أنا قرأ يدلنا، وهو متصف بصفة العلم أواكي من باهري الله ከዚያ ከእውቀቱ መካከል ቁርአን። ስለዚህ ቁርአን የሚቀድም አይደለም። ይህ መጽሐፍ ገብቶሃል? የቁርአን ተናጋሪን ቀጥታ ስታዩ ጊዜ መጽሐፉን እኔ ከእኔ ዘንድ መጣ እያለ ነው የሚናገረው። ገብቶሃል አይደል? ማንም አካል መጥቶ እኔ ይሄን ልጽፍ መልካም ሆኖ ታየኝ ብሎ ቁርአን ላይ አንዴትም አታገኙ። ሉቃስ ላይ እንደምታገኘው ሉቃስ ወንጌል ምዕራፍ 1 ቁጥር 1 እኔ ሉቃስ ለወንድሜ ለቴዎፍሎስ ለአንተ ይሄን ልጽፍልህ መልካም ሆኖ ታየኝ፣ ሌሎች ብዙ ታሪክን እንደጻፉ እኔም ተከታትዬ እንደው ይሄ በትክክለኛ መንገድ ላይ እንዳለህ እንዲያረጋግጥልህ ልጽፍልህ መልካም ሆኖ ታየኝ ይላል። ቁርአን እንደዚህ ነው። በፍጹም አይገናኝም። ገና ስትከፍተው ጊዜ ተንዚሉል ኪታቢ ሚነላሂል ዐዚይዚል ሐኪም ይላል። አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ። ይህ ቁርአን ከጌታችሁ ከአምላካችሁ ከአላህ ዘንድ ለመሆኑ ምንም ጥርጥር የለውም ብሎ ነው የሚጀምር። አየህ አይደል? ቁርአን እንዳለ ስትከፍተው ጊዜ ወኢነሁ ለተንዚሉ ረቢል ዓለሚን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው ይላል እንጂ አንድ አካል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተነስተው እኔ ይሄን ልጽፍላችሁ መልካም ሆኖ ታየኝ ብለው ራሳቸው የጻፉትም አይደለም። ቁርአን አይደለ? ስለዚህ ከአምላክ ዘንድ የመጣን ቃልና ያኔ ጊዜ ገደብ የሌለውን ከጊዜ በኋላ መጥተው ሰዎች እንደዚህ መልካም ሆኖ ልንጽፍ ታየን የሚለውን ይሄንን ማወዳደር ራስ ተገቢ አይደለም። እንደኛ ይሄ ነው። ሁለተኛ በቁርአን ላይ የተጠቀሰው ዒሳ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር የማወዳደር ስራ ነው። እንግዲህ ወዴት ነው የተላኩት የሚለውን እሱ ነው የሚወስነው። መሲሁ የተላከው ለአንድ አካባቢና ለአንድ ህዝብ ነው። እርሱም ለእስራኤል ህዝብ ነው። ይህንን ሁላችንም የምናውቀው ነገር ነው። አላህ ስብሐነሁ ወተዓላ ራሱ መሲሁ ሲናገር ምን አለ? ራሱ ከራሱ ጋር እናወዳድረው። ወረሱላን ኢላ በኒ እስራኤል ይላል። ወደ እስራኤላውያን ልጆች የተላኩኝ መልእክተኛ ነኝ እያለ ይናገራል። እዚህ ጋር ማለት ነው ራቆና እኔ መጀመሪያ ከአወላለድ እንጀምር። አሁን ዒሳ በእናንተ መጽሐፍም የተወለደው መንፈስ ከሴት በድንግልና ነው ከመሬት ከአወላለዱ ከአኗኗሩና ከመጨረሻ ፍጻሜያቸው ማለት ነው። ለምሳሌ ሲወለድ በድንግልና ነው የተወለደው ዒሳ አይደል? በቁርአንም ሲኖር ደግሞ ከጭቃ አፍትን እየሰራ ያበር ነበር ይላል ቁርአኑ። እኔም ስላየሁት እኮ ስላነበብኩት እኔ ቁርአንን ከላይ እስከታች አንድ ፊደል ወንድ ሳትልብኝ ሸምትቼዋለሁ። አንድ ፊደል አንዲት የት እንደምትናገር ምን እንደምትላውቀዋለሁ። ስለዚህ ያምረኝ አይ ነው እኔ ዊዝ ሪስፔክት ነው እያወራ ያለሁት። ያው እንደ ሀሳብ ለመወያየት ስለሆነ አይደለ? አንድ አካል የሚወዳደርበት ነገር ምንድን ነው የሚለውን ልናይ ይገባል። የሚወዳደርበት ነገር ምንድን ነው? የመጀመሪያውንም ሀሳቤን አልተረዳኝም። የመጀመሪያው የተጻፈበትን ታይም ብቻ ሳይሆን ወደ ምድር የመጣው በመሐመድ በኩል ናት። ቁርአን የተሰጣቸው ነብዩ መሐመድ ነው። የተሰጣቸው ታሪክ መቼ ነበር? ከማን ዘንድ? ቁርአን ከሰማይ ቢወርድም የተጻፈበት ወቅት እንግዲህ አንተ እንዳልከው በጣም የቆየ ሊሆን ይችላል፣ ጊዜ ገደብ ላይ ኖሮ ይችላል። ግን ወደ ምድር የመጣው መቼ ነው? ወደ ምድር
ከማን ዘንድ ነው የመጣው? ከአምላክ ዘንድ። ከአምላክ ዘንድ የመጣን ቃልና ሉቃስ እኔ ልጽፍ መልካም ሆኖ ታየኝ ብሎ የጻፈው እኩል አይደለም። አታወዳድርም። ይሄን ስንጀምር ማለት ነው ጊዜውን ነው የምልህ። ለምሳሌ አሁን መጽሐፍ ቅዱስና ቁርአን በጣም የሚመሳሰል ታሪክ አላቸው። ግን አሁን አይመሳሰልም። በጣም ብዙ የሚመሳሰል ነገር አላቸው ካስተዋል። ቁርአን አታውቀውም ማለት ነው። ቁርአን ይሄንን በነብያት ላይ የዋሸን መጽሐፍ ሊያርም ነው የመጣው። በነብያት ላይ ዋሽተዋል እነዚህ ሰዎች ጸሐፊዎቹ። ቀደም እኮ አንተም እያወጣው ነበርኩ መመሳሰሉ የሆነ ጥቅስ አውጥተህ አንድ አይነት መሆኑ ምናምን እያስረዳ ነበር። ለዛ ነው የገባሁት እኔ። ጥቅስ እያመሳሰልኩ አይደለም። የገዛ መጽሐፍህ ላይ ዒሳ የሚል እንዳለ ለማሳየት ብቻ ነው። ይሄን ደግሞ የዓለም የአረብ ክርስቲያኖች የሚያምኑበት ነገር ነው። ስለዚህ አዳምጥ እስኪጨርስ ድረስ። እሺ ምንድነው ራሱ መሲሁ ሲናገር ወዴት እንደተላከ ለእስራኤል ህዝብ ነው የተላኩት እያለ ይናገራል። ወይስ ቃለ ዒሳ ብን መርየም ያ በኒ እስራኤል ኢነ ረሱሉላሂ ኢለይኩም፣ የማርያም ልጅ መሲሁ እንዲህ ባለ ጊዜ አስታውሱታል። እኔ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአምላኬ የአላህ መልእክተኛ ነኝ። ለማን? ለእስራኤል ሰዎች። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ወዴት ነው የተላኩት? ለእስራኤል ህዝብም ጭምር ለዓለም ህዝብ ጭምር ነው የተላኩት። ለአንድ አካባቢ የተላከ ነቢይና ለአንድ መንደር ለዓለም የተላከ አይደለም። ይህን አምላክ አላህ ራሱ ሲናገር ምን አለ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ለዓለማት እዝነት አድርጌ ነው የላኩህ ይላቸዋል። ለዓለማት ቦታቸዋል። ልክ እንዲሁ በሌላ ቦታ ላይ ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዓን ይላል።